11 things people. ሰላም ሰው የታዘበኛል እኔ መች እንዴ እሱም እኮ ነው ሳገኛቸው እንደዚህ አይነት ያዲግ ደስ ይላል። ሰላም እንዴት ናችሁ? ምንም ማድረግ አይቻልም። እንግዲህ የብዙዎቻችን ላይፍ ላይክ እንደዚህ ቲክቶክ ጋር ስክሮል ስናደርግ መዋል ሆኗል። አሁን ላይ እኔ ዛሬ ልነግራችሁ የመጣሁኝ እንደዚህ አይነት ቦታዎች ጋር ከመዋል ቲክቶክ ጋር ከመዋል የተሻለ የምትሰሩበት ወይ ደግሞ ብዙ አማራጭ ያለበት ቦታ ነው ማለት ወይ ደግሞ የገቢ ምንጭ የምናገኝበት ከቻልን ያው በጣም አክቲቭ ሆነን የምንሰራበት ከሆነ ራሳችንን የሚቀይር አሊያ ግን ላይክ ኤክስፔሪያንስ ሊሆነን የሚችልና ላይ የካርድ እንደዚህ ያለ የዋይፋይ ወጪዎች ወይ ደግሞ ላይክ ለራሳችሁ ቢያንስ ራሳችሁን የምትችሉበት ኖርማሊ ኢቭን በጣም ትርፍ ባታገኙበት ለራሱ ራሳችሁን የምትችሉበት በጣም አሪፍ አሪፍ አፕሊኬሽኖች አሉ። ከነዚህ መካከል አንደኛው ኒኪ ላይቭ ነው። እሱን እንዴት ታወርዱታላችሁ እና በምን መልኩ ትጠቀሙበታላችሁ የሚለውን ልንገራችሁ። እንግዲህ የሌላው ሰው የለም። ፕሌይ ስቶር አለ፣ እሱ ጋር ትገባላችሁ። ፕሌይ ስቶር ጋር ከገባችሁ በኋላ እዚህ ጋር የሰርች ምልክት አለች። እዚህ ጋር እሷን ትነኩና ሰርች ማድረጊያው ጋር ኒኪ ላይቭ አፕሊኬሽን ብላችሁ ትጽፋላችሁ ማለት ነው። ኒኪ ላይቭ አፕ ያው እዚህ ጋር ላይ ይታያችኋል። ላይቭ አፕሊኬሽን እሱ ለራሱ ይመጣላችሁ። እሱ ስትነኩት እዚህ ጋር ይመጣላችኋል። ይሄ ሁለተኛው ማለት ነው። እኔ ኦልሬዲ ስላለኝ ኦፕን ነው የሚለው፣ እናንተ ጋር ግን ኢንስታል ነው የሚለው። ልክ እንደዚህኛው ከላይ እንዳለው ኢንስታል የሚል እዚህ ጋር ይኖራል ማለት ነው። ስለዚህ እሱ ኢንስታል የሚለውን ትነኩታላችሁ፣ አፕሊኬሽኑን ታወርዱታላችሁ። ልክ አፕሊኬሽኑን ነክታችሁ ስገቡ እንደዚህ ይመጣላችኋል። እንደዚህ ከመጣላችሁ በኋላ እዚህ ጋር ምን አለ ጉግል ሳይን ኢን ዊዝ ጉግል የሚል አለ። ሳይን ኢን ዊዝ ፌስቡክ የሚል አለ እዚህኛው ጋር ደግሞ። ከዛ ደግሞ እዚህኛው ጋር ፎን አለ። በጉግል አካውንት መክፈት ከፈልጋችሁ ሳይን ኢን ዊዝ ጉግል የሚለው ስትነኩት ጉግል አካውንቶቻችሁን ያስመርጣችኋል። ዘን በአንዱ ጉግል አካውንታችሁ ትከፍታላችሁ። ጉግል አካውንት ከሌላችሁ ፌስቡክ ይኖራችኋል፣ በፌስቡክ መክፈት ትችላላችሁ። ፌስቡክ ከሌላችሁ ደግሞ እዚህ ጋር መጨረሻ ያለውን ትነኩትና ስልክ ቁጥራችሁን አስገብታችሁ ትከፍታላችሁ ማለት ነው። ስለዚህ ከፍታችሁ ስገቡ እንግዲህ በዚህ መልኩ ይቀበላችኋል ማለት ነው አፕሊኬሽን። አሁን እዚህ ጋር የምታያቸው ላይቭ የገቡ ሰዎች ናቸው እንዳለ ኢትዮጵያውያን አሉ፣ ብዙ ኢትዮጵያውያን አሉ። ሌሎችም ሀገራት ላይ ያሉ ሰዎች አሉ። ምን እንደምታደርጉ ላሳያችሁ። ልክ እንደገባችሁ እናንተ እቺ ላይቭ የምትላለች ሰዎች የመጨረሻዋን ሚ የምትላለች እሷን ትነኳታላችሁ። ሚ የምትለዋል ዘንድ እሷን ስትነኳት ምን የሚላለ ኢንቫይት ፍሬንድስ የሚላል። ኢንቫይት ፍሬንድስ የሚለውን ተነኩታላችሁ። ከነካችሁት በኋላ እዚህ ጋር ማይ ኢንቫይት የምትል ታገኛላችሁ። እሷን ተነኳታላችሁ። ከዛ ማይ ኢንቫይት ብሎ እዚህ ጋር አድ የሚላለ እሱን ተነኩታላችሁ። እንደዚህ ተነኩትና እዚህ ጋር ኢንተር ዘ ኢንቪቴሽን ኮድ የሚላለ እሱ ጋር የምትሞሉትን ቁጥር ልንገራችሁ። ያው አክቲቭ ማድረግ ስላለባችሁ ማለት ነው። ስለዚህ 69 33 58 19 ብላችሁ ትጽፉና እዚህ ጋር ሰሚት የምትላለች ይቺ ሰሚት የምትለዋን ተነኩታላችሁ። የቁጥሩን እዩት በደንብ ሳትሳሳቱ 69 33 58 19 ይሄን በስነ ስርዓት ትሞሉና ሰሚት ትሉታላችሁ። ስለዚህ ይሄን ካደረጋችሁ በኋላ ኔክስት የምታደርጉት ነገር ከዚህ ጋር ትወጣላችሁ። እዚህ ጋር ላይቭ የሚለውን ትነኩታላችሁ ድጋሚ። ከዛ እዚህ ጋር ላይቭ የምትለዋን ይቺን ወይ ደግሞ የቼክ ካሜራ ምልክቷን ስትነኳት የፊት ካሜራ ይመጣላችኋል። ስለዚህ ፌስ ቬሪፊኬሽን ብሎ የፊት አሻራ መስጫ አለ። ሌላም ቪዲዮ እየሰራሁት ስላለ እሱ ጋር የፊት አሻራ እንዴት ይሰጣል የሚለውን ማወቅ ትችላላችሁ። እኔ ማግኘት የምትፈልጉ ከኔ ጋር አብራችሁ መስራት ስትፈልጉ ደግሞ እዚህ ጋር ይታያችኋል መቼም ሰርች ምልክቷን እሷን ትነኳታላችሁ። ስለዚህ እዚህ ጋር 69 13 ሰርች ስታደርጉት ጆን የሚል ይመጣላችኋል ማለት ነው። ስለዚህ ጆን የሚለውን ትነኩታላችሁ። ስትነኩት እንደዚህ ላይ መጣላችሁ ይችላል። ስለዚህ ከመጣላችሁ እንደዚህ ሜሴጅ ምልክቱን ትነኳላችሁ። እዚህ ጋር ሀይ ትሉኛላችሁ። ስለዚህ መገናኘት እንችላለን። ከዛ እኔ ላይቭ ስላለው እናንተም ስትገቡ መጥቼ ትሪት አደርጋችኋለሁኝ። ሌሎች ነገሮችን አስረዳችኋለሁ። ካጣችሁ ደግሞ አሁንም ድጋሚ ሰርች ማድረጊያው ጋር ትሄዱና ይሄን ቁጥር ትሞሉና አሁንም ሰርች ታደርጉታላችሁ። ይሄው እንዳትረሱት የኔ ቁጥር ይሄ ነው
ሰርች ታደርጉታላችሁ። ከዛ ድጋሚ ይመጣላችኋል። ከዛ ሜሴጅ የሚለውን ታገኙታላችሁ። ትነኩና ሀይ ብላችሁ እዚህ ጋር መጻፍ ማለት ነው። ከዛ ሴንድ ስትሉት እኔ ጋር ይገባልኛል። ሰው መገናኘት እንችላለን ማለት ነው። በዛ መልኩ አስረዳችኋለሁ ስለ ፕላትፎርሙ። አብረን የምንሰራ ይሆናል ማለት ነው። አብራችሁ መስራት የምትፈልጉ ልጆች በዚህ አይዲ ነምበር ሰርች አድርጉኝ፣ አብረን እንሰራለን ማለት ነው። ኤጀንት መሆን የምትፈልጉ ልጆች ደግሞ ቴሌግራም ጋር ትሄዱና የምታደርጉትን ላሳያችሁ። ቴሌግራም ጋር ትገባላችሁ። ሰርች ማድረጊያ እዚህ ጋር እሷ ጋር ላይ ትገባላችሁ። ከዛ እዚህ ጋር ሰርች ማድረጊያው ጋር ትገቡና @G ከዛ ስሞል ሌተር VA ከዛ 97 ታደርጉና ሰርች ስታደርጉት የኔ ነው ይመጣላችሁ መጀመሪያ ጋር። ከዛ እሱን ሰርች ያገኛችሁትን ትገቡና ቴሌግራም ጋር ማውራት ትችላላችሁ ማለት ነው።